ሰላም የተስፋ ሚዲያ ኔትወርክ ቤተሰቦች፣ ዛሬ በዚህ ቪዲዮ ሰው ለመኖር እጅግ አደገኛ የሆኑ የዓለም ቦታዎች እንመለከታለን። አንዳንዶች ቦታዎች በተፈጥሮ አደጋ የተሞሉ ሲሆኑ፣ ሌሎች ደግሞ በመርዛማ እንስሳት፣ በኒውክሌር ጨረር፣ በእሳተ ገሞራ ወይም በእጅግ ከባድ የአየር ሁኔታ የተነሳ አደገኛ ሆነዋል። እነዚህ ቦታዎች የቱሪስቶችን ፍላጎት ቢስቡም አንድ ስህተት ከተሰራ ግን ሕይወት ሊያጠፋ ይችላል። በተለይም ቁጥር 1 ያለው ቦታ ብዙ ሰዎች በህልማቸው ቢሆንም ብዙ ያልተመላለሱበት ቦታ ነው። እስከ መጨረሻ አብራችሁ ቆዩ። አስረኛ ቦታ የሞት ሸለቆ በአሜሪካ። የሞት ሸለቆ በአሜሪካ ካሊፎርኒያ ውስጥ የሚገኝ እጅግ ሙቀታማ ቦታ ነው። እዚህ ሙቀቱ 56 ዲግሪ ሴንቲግሬድ እንኳን ደርሷል። ይህ ሙቀት ሰውነት በፍጥነት ውሃ እንዲያጣ ያደርገዋል። ብዙ ቱሪስቶች ያለ በቂ ውሃ በመጓዝ አደጋ ውስጥ ገብተዋል። አንዳንድ መኪናዎች እንኳን በሙቀቱ ይበላሻሉ። ሰው ከፀሐይ በታች ለጥቂት ሰዓታት ብቻ ቢቆይ ከባድ የጤና ችግር ሊያጋጥመው እንደሚችል የሚታወቅ ነገር ነው። ስለዚህ ይህንን ቦታ በአደገኛው የሞት ሸለቆ አሜሪካ 10ኛ ደረጃ ላይ ይቀመጣል። ዘጠኝ እባብ ደሴት ብራዚል። ይህ ደሴት በብራዚል አጠገብ የሚገኝ ሲሆን እባብ ደሴት በሚባል ይታወቃል። ለምን እንደዚህ ተብሎ ተጠራ? ምክንያቱም በደሴቱ ላይ በሺዎች የሚቆጠሩ መርዛማ እባቦች አሉ። በተለይም ጎልደን ላውንቸድ የተባለው እባብ በዓለም ላይ አደገኛ እባቦች አንዱ ነው። መርዙ ሰውን በጥቂት ጊዜ ውስጥ ሊገድል ይችላል። በዚህ ምክንያት የብራዚል መንግሥት ሰዎች ወደዚያ ቦታ እንዳይገቡ ከልክሏል። ስምንተኛ ዳንኪል ምድረ በዳ በኢትዮጵያ። ዳንኪል ምድረ በዳ በኢትዮጵያ አፋር ክልል የሚገኝ እጅግ ልዩና አደገኛ ቦታ ነው። ብዙ ሳይንቲስቶች ይህን ቦታ የሌላ ፕላኔት ገጽታ ይሉታል። ምክንያቱ ደግሞ በቦታው ያሉ ቀለማት፣ አሲዳማ ሐይቆች፣ የሚፈላ ውሃና የጋዝ ፈሳሾች እጅግ አስገራሚ ናቸው። እዚያ ያለው ሙቀት ከፍተኛ ሲሆን መርዛማ ጋዞችም ለሰው አደገኛ ናቸው። ነገር ግን በዚህ አደገኛ ቦታ ውስጥ እንኳን የአፋር ሕዝቦች ለብዙ ዓመታት ኖረዋል። ሰባተኛ ቸርኖቤል ዩክሬን። በ1986 በዩክሬን የተፈጠረ የቸርኖቤል ኒውክሌር አደጋ በዓለም ታሪክ አስከፊ አደጋዎች አንዱ ነው። ከፋብሪካው የወጣው ሬዲዮአክቲቭ ጨረር በሺዎች ሰዎች ላይ የጤና ችግር አስከትለዋል። ብዙ ቤቶች፣ ትምህርት ቤቶችና ከተሞች በባዶ ሆነው ቀርተዋል። እስከ ዛሬ ድረስ አንዳንድ ቦታዎች ለሰው መኖር አይመቹም፣ ዝግ ሆነዋል። ስድስት የሞት መንገድ ቦሊቪያ። ይህ መንገድ በቦሊቪያ የሚገኝ ሲሆን ዴዝ ሮድ በሚል ይታወቃል። መንገዱ በከፍተኛ ተራራ ጫፍ ላይ የተገነባ ሲሆን ከጎኑ በጣም ትልቅ ገደል አለ። በቀድሞ ዘመን በዚህ መንገድ በየዓመቱ ብዙ ሰዎች ይሞቱ ነበር። ዝናብ፣ ጭጋግና ጠባብ መንገድ መንዳትን እጅግ አደገኛ ያደርገዋል።
አምስተኛ አይሚያኮን ሩሲያ። አይሚያኮን በሩሲያ የሚገኝ እጅግ ቀዝቃዛ ቦታ ነው። ሙቀቱ 60 ዲግሪ ሴንቲግሬድ እንኳን ይወርዳል። በዚህ ብርድ ሰውነቱ በጥቂት ደቂቃዎች ሊጎዳ ይችላል። መኪናዎች ሞተራቸውን ሳያጠፉ ይቆማሉ፣ ምክንያቱም እንደገና መነሳት አይቻልምና። ይህ ሕይወት እጅግ ከባድ ቢሆንም ሰዎች እዚያ ይኖራሉ። አራት ሰሜን ሴንቲኔል ደሴት። ይህ ደሴት በዓለም ላይ ከበጣም የተገለለ ቦታዎች አንዱ ነው። በደሴቱ የሚኖሩ ሰዎች ከዘመናዊ ዓለም ጋር ግንኙነት የላቸውም። ወደ ደሴቱ የሚገባ ሰዎችን በቀስትና በጦር ሊያጠቁ ይችላሉ፣ ምክንያቱም የውጭ ሰዎችን እንደ አደጋ ስለሚመለከቱ ነው። ሶስተኛ የሞት ሐይቅ ካሜሮን። በ1986 በዚህ ሐይቅ አስፈሪ ክስተት ተፈጠረ። ከሐይቁ በድንገት የወጣ የካርቦን ጋዝ በአካባቢው ያሉ ሰዎችና እንስሳትን አስገደለ። ብዙ ሰዎች ምን እንደተፈጠረ ሳያውቁ በእንቅልፋቸው ሞቱ። ይህ ክስተት የተፈጥሮ ጋዝ እንኳን ምንም ያህል አደገኛ እንደሆነ አሳየ። ሁለተኛ የሞት በር ቱርክመኒስታን። ይህ ቦታ ዶር ቱ ሄል ተብሎ ይጠራል። በ1970ዎቹ የጋዝ ምርምር ሲደረግ መሬቱ ተሰብሮ ትልቅ ጉድጓድ ተፈጠረ። ባለሙያዎቹ ጋዙ እንዳይሰራጭ እሳት ያቃጣሉበት፣ ነገር ግን እሳቱ እስከ ዛሬ ድረስ የነደደ ነው። ማታ ላይ ይህንን ቦታ ማየት እንደ ፊልም ያለ አስፈሪ ስሜት ይፈጥራል። አንደኛ ማውንት ኤቨረስት። ማውንት ኤቨረስት በዓለም ላይ ከፍተኛ ተራራ ነው፣ ነገር ግን በጣም አደገኛም ነው። ብዙ ሰዎች ወደ ጫፍ ለመድረስ ይሞክራሉ፣ ነገር ግን ከፍተኛ ብርድ፣ የኦክሲጅን እጥረትና የበረዶ አደጋ ሕይወታቸውን ያጠፋል። ከ8000 ሜትር በላይ ያለው ቦታ ዴዝ ዞን ተብሎ ይጠራል፣ ምክንያቱም ሰውነቱ በቂ ኦክሲጅን አያገኝም። አንዳንድ ተራራ ወጣሪዎች እስከ መጨረሻ አይመለሱም። እነዚህ በዓለም ላይ 10 እጅግ አደገኛ ቦታዎች ነበሩ። አንዳንዶቹ በተፈጥሮ ውብ ቢሆንም ከባድ አደጋ ደግሞ ያመጣሉ። እርስዎ ከእነዚህ ቦታዎች ወደ የትኛው መሄድ ትፈልጋላችሁ? ወይስ ምንም እንኳን አትደፍሩም? ኮመንት ላይ አስተያየታችሁን ጻፉ። ቪዲዮውን ላይክ አድርጉ፣ ሼርም አድርጉና ለተጨማሪ አስገራሚ ቪዲዮዎች ሰብስክራይብ ማድረግ አትርሱ። ተስፋ ሚዲያ ኔትወርክ ከእናንተ ጋር ነው። ሰላም።